እኛ ግን የተሰቀለውን ክርስቶስን እንሰብካለን። የተሰቀለው ክርስቶስ እያልን እንሰብከዋለን። እንዴ ተሰቅሎ እንዴ ክርስቶስ ይሆናል ይሉናል እነሱ። እኛ ግን ክርስቶስ ዘተሰቅለ እንዘ ንብል የተሰቀለው ክርስቶስ እያል እንሰብካለን። አናፍርበትም። በመሰቀሉ ሊያዋርዱት ሰቀሉት፣ እሱ ግን መስቀሉን ክብር አደረገው። የውርደቱን አርማ የክብር አርማ አደረገው። ኃይሉን አሳየበት፣ ምልክት አደረገው አምላካችን ኢየሱስ ክርስቶስ። አለቅነትም በጫንቃው ላይ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ብሎ ነበር ነቢዩ ኢሳይያስ። ከኔ ጋር በሉ እስኪ። አለቅነትም በጫንቃው ላይ ነው። በምኑ ላይ? ጫንቃው ማለት ምኑ ነው? በትከሻው ላይ። አለቅነት የተባለው መስቀሉ ነው። አለቅነት የተባለው ስልጣን የተባለው መስቀሉ ነው። አለቅነቱ በጫንቃው ላይ ነው ማለት ስልጣኑ፣ ኃይሉ፣ ክብሩ በጫንቃው ላይ ነው። በጫንቃው ላይ ያደረገው አለቅነት የመስቀሉ ምልክት ነው። ለዚህ ነው ቤተክርስቲያናችን ጉልላቷ ላይ የምታደርገው ምኑን ነው? መስቀሉን ነው። ይህን ሲያይ ለሚያዩ ሰዎች የሚጠፉ ከሆነ ሞኝነት ይመስላቸዋል። ለእኛ ለምንድን ግን